ጠዋት ከባዱን የሜካፕ ስራ ሳያስፈልጋችሁ ልክ እንደ ንግስት ውብና የሚያበራ ፊት ይዛችሁ ከአልጋችሁ መነሳት ትፈልጋላችሁ? አዎ ከሆነ መልሳችሁ ወደ ትክክለኛ ቦታ ነው የመጣችሁት። ብዙዎቻችን ለቆዳችንና ለፀጉራችን ውበት የምንጨነቀው በቀን ላይ ነው። ነገር ግን ትልቁ የህይወት ለውጥ የሚመጣው ማታና በምንተኛበት ሰዓት እንደሆነ ያውቃሉ? አሁን ከሆነ ሰውነታችን እኛ ስንተኛ ራሱን የመጠገንና የማደስ ተአምራዊ ስራ ያከናውናል። በዛሬ ቪዲዮአችን ጠዋት ስትነቁ ሙሉ በሙሉ የተለወጠ የሚያብለጨልጭ ቆዳና ውብ ፀጉር እንዲኖራችሁ የሚያደርጉ ከመኝታ በፊት የሚደረጉ 10 አስደናቂ የውበት አጠባበቅ ሚስጥሮችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ፊትን በሁለት ደረጃ ማጽዳት ወይም ደብል ክሊንዚንግ። ቀኑን ሙሉ ፊቱ ላይ የተከማቸው አቧራ፣ ሜካፕ፣ የፊት ቅባትና የፀሐይ መከላከያ ክሬም በአንድ ሳሙና ብቻ ማጽዳት አይቻልም። ሜካፕ ሳይታጠቡ መተኛት የቆዳ ቀዳዳዎችን በመዝጋት ለብጉርና ያለ ዕድሜ ለፊት መሸብሸብ ቁጥር አንደኛ መንስኤ ነው። በመጀመሪያ በዘይት የተሰራ ማጽጃ ወይም ክሊንዚንግ ኦይል ወይም ንጹህ የኮኮናት ዘይት በመጠቀም ፊትዎን ይሹት። ይህ ሜካፑን ያመማዋል። በመቀጠልም የመደበኛ የፊት ሳሙና ወይም ፎም ታጠቡ። ሁለተኛ፣ የሐር ወይም የሳቲን ትራስ ጨርቅ መጠቀም። ከተለመደው የጥጥ ትራስ ጨርቅ ወጥተው በሐር ወይም በሳቲን የተሰራ የትራስ ጨርቅ መጠቀም የውበት ዓለም ትልቁ ሚስጥር ነው። ጥጥ የፊታችንን ተፈጥሯዊ እርጥበትና የምንቀባውን ክሬም የመምጠጥ ባህሪ አለው። እንዲሁም በፀጉር ላይ ግጭት ወይም ፍሪክሽን በመፍጠር ፀጉር እንዲነቃቀል ያደርጋል። በሳቲን ወይም በሐር ትራስ ላይ መተኛት በቆዳ ላይ መሸብሸብ እንዳይፈጠር ይከላከላል። እንዲሁም የፀጉር መበጣጠስና መዘበራረቅን ሙሉ ለሙሉ ያስቀራል። ሶስተኛ፣ የከንፈር ማለስለሻ ማስክ ወይም ኦቨርናይት ሊፕ ማስክ። ከንፈራችን የራሱ የሆነ የዘይት እግሮች ወይም ሲቢየም ግላንድስ ስላሉት ማታ ላይ የመድረቅና የመሰነጣጠቅ ባህሪ አለው። ከመተኛቱ በፊት ከንፈሩን በደቂቃ ለስላሳ ብሩሽ ቀስ አድርገው ካሹት በኋላ ወፍራም ባዝሊን ወይም ንጹህ ማር ቀብተው ይተኙ። ጠዋት እጅግ በጣም ለስላሳና ፕለምፕ ከንፈርን ያገኛሉ። አራተኛ፣ የፀጉርን ልቅ አድርጎ ለመተኛት ወይም ፓይናፕል ሄር ትሪክ። ፀጉርን ሳይታሰር በነፃነት ትራስ ላይ ጥሎ መተኛት ፀጉሩ በትራስና በሰውነታችን መካከል እየተጨፈለቀ ጫፉ እንዲሰነጣጠቅና ወዙ እንዲጠፋ ያደርጋል። ፀጉሩን ከመተኛቱ በፊት ልክ በሆነ የሳቲን ላስቲክ ማሰር ወይም ደግሞ ቀለል ያሉ ጉንጉን ወይም ሉዝ ብሬድ ሰርተው መተኛት ፀጉርን እንዳያያዝና ውበቱ እንዳይጠፋ ይጠብቀዋል። አምስተኛ፣ የአይን ዙሪያ ክሬም በአብራ ጣት መቀባት። ከመኝታ በፊት የአይን ዙሪያ ክሬም ወይም ጥቂት የአልመንድ ዘይት በአይኑ ዙሪያ መቀባት የአይን እብጠትን ወይም ፐፊ አይስን እና ጥቁረትን ወይም ዳርክ ሰርክልስን ይከላከላል። ክሬሙ ሲቀቡ ኃይል በሌለው የቀለበት ጣቱ ወይም ሪንግ ፊንገር ብቻ በቀስታ እየነኩ ይቀቡት። ይህ በአይን ዙሪያ ያለውን ስስ ቆዳ እንዳይለጠጥና እንዳይሸበሸብ ያደርገዋል። ስድስተኛ፣ የእጅና የእግር ጥልቅ የእርጥበት ህክምና። ቀኑን ሙሉ ብዙ ስራ የሚሰሩ እጆቻችንና እግሮቻችን ማታ ላይ እንክብካቤ ይሻሉ። ከመተኛቱ በፊት እግርና እጆን በደንብ ታጥበው የሎሽንና የቫዝሊን ድብልቅ በጥልቀት ይቀቡት። በመቀጠልም ንጹህ የጥጥ ካልሲ አድርገው ይተኙ። ጠዋት ሲነቁ እንደ ህፃን ልጅ የለሰለሰ እግርና እጅ ያገኛሉ። ሰባተኛ፣ በጀርባ መተኛት። በጎን ወይም በሆድ መተኛት ፊታችንን በትራስ ላይ ለረጅም ሰዓት እንዲጨቆን ያደርገዋል። የጭቆና በሂደት የእንቅልፍ መጨማደድ ወይም ስሊፕ ሪንክልስ የተባሉ ቋሚ የፊት መስመሮችን ይፈጥራል። በተቻለ መጠን በጀርባው ቀጥ ብሎ ለመተኛት ይልመዱ። ይህ ፊቶን በነፃነት ኦክሲጅን እንዲያገኝና የምሽት ክሬሙ ትራስ ላይ ሳይሆን ቆዳ ላይ ብቻ እንዲሰምጥ ያደርጋል። ስምንተኛ፣ የቅንድብና የአይን ሽፋሽፍት ማሳደጊያ። የአይን ሽፋሽፍቶችና ቅንድቦች እንዲረዝሙ እንዲወፍሩ ለማድረግ ማታ ምርጥ ጊዜ ነው። ንጹህ የካስተር ዘይት ኦይል ወይም የቫይታሚን ኢ ዘይትን በጥጥ ወይም በጥራዝ ማስካራ ብሩሽ በመጠቀም ቅንድቦና ሽፋሽፍቶ ላይ በትንሹ ቀብተው ይተኙ። ዘጠነኛ፣ እርጥበት ሰጪ ክሬም። ብዙ ሰዎች ፊታቸው ሙሉ በሙሉ አድርገው ነው ክሬም የሚቀቡት። ይህ ግን የክሬም ጥቅም ይቀንሰዋል። ፊትዎን ታጥቦ ሳይደርጉ ገና እርጥበት ሳይለቅ እርጥበት ሰጪ ክሬሙን ወይም ሲረምን መቀባት። ይህ ዘዴ ክሬሙ በቆዳ ውስጥ ያለውን ውሃ አፍኖ እንዲይዝ ወይም ሎኪን ሞይስቸር ስለሚያደርገው ጠዋት ፊታችሁ በከፍተኛ ሁኔታ እንዲያበራ ያደርጋል። አስረኛ፣ ከመተኛቱ በፊት ስልክ ማየት የሚያመነጨው ሰማያዊ ብርሃን ወይም ብሉ ላይት ሰውነታችን የእንቅልፍ ሆርሞን ሜላቶኒን እንዳያመርት ያደርገዋል። እንቅልፍ ማጣት ደግሞ ቆዳው የጠቆረና የደከመ መልክ እንዲኖረው ያደርጋል። ከመተኛቱ 30 ደቂቃ በፊት
ስልክዎን ሙሉ ለሙሉ ያርጉ። ሰላማዊ እንቅልፍ መተኛት የቆዳ ሴሎችን በፍጥነት እንዲታደሱ ስለሚያደርግ ትልቁ የተፈጥሮ ውበት ክሬም ተኝቶ ማደር ነው። ይህን ይመስላል ከመኝታ በፊት የሚደረገው 10 አስደናቂ የውበት አጠባበቅ ሚስጥሮች። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን አሁኑን ላይክ እንዲሁም ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ይህን የመሰለ ተፈጥሯዊ ውበትና የጤና ሚስጥራትን ሁልጊዜ ቀድማችሁ ለማግኘት ቻናላችንን አሁኑ ሰብስክራይብ አድርጋችሁ የደወል ምልክቷን ይጫኑ።